ኤልያስ ኤልያስ ወዴት ነህ ላለው ቀን እኮ ደረሰ ወዴት ነህ ላለው ሰማይ ሰማያት አድርገህ ያለኸው አሉና ቀን ቆጥረው ቃል ኪዳን አስበው ወጣ ገባ ይላሉ ለፈጣሪ ታምነው። ኤልያስ ኤልያስ ወዴት ነው ያለኸው ደመና ተጫምተህ ብትመጣ ምን ነው ጉልበቴ ደክሟል ሰውነቴ ዝሏል አርጅቻለሁ በጣም ቆዳዬ ቀርፍፏል ምርኩዝ አድርጌ ነው የምመላለሰው ሳልሞት ባይኖቼ መጥተህ ባይህ ምን ነው ኤልያስ ቀን እኮ ደረሰ ወዴት ነህ ላለው ሰማይ ሰማያት አድርገህ ያለኸው አሉና መልአክ የነገረንን አስቀድሞ ነው በላይ ያለው ሰማይ መራገጫህ ዳምኖ በጸሎቴ መሃል አንተን አስባለሁ ቀኑ ደርሷልና እንዳይህ ተመኘው። ኤልያስ ኤልያስ ደጋግሜ ላለው አርጅቻለሁና ና ልቤን መልሰው የልጆችን ወደ አባቶች የአባቶችንም ወደ ልጆች ልብን ለመመለስ የተሰጠ ስልጣን ናድረስ በላሁን ቀንድ አውጥቷል ሰይጣን መምጫው አይታወቅ ብልሃቱ ብቃቱ በእውቀት ተራቋል በመካሪነቱ። እናም ወዴት ነው ያለኸው ኤልያስ ና ልቤን መልሰው ኤልያስ 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 የስምንተኛው ጥሎብኝ ዘንድሮ እንደዋልተኛው በሰማይ ደመና ነጎድጓድ ስሰማ የመጣ ይመስለኛል ወደ ተርሴስ ራማ ተዋህዶ ካቶሊክ ጴንጤን ልትቆጣ ይመስለኛል አንዳንዴ ኤልያስ ስትመጣ እርስ በርሷ ተለያይታ ኑራ አንድነቷ አታጣም ሺህ ዓመት አቀርቅራ። እናም ቀን ስቆጥር ከኋላ ቀንሼ የፊቱን ስጨምር ቃሉን አስታውሼ ስምንት የተባለው ደርሷልና ወቅቱ ነጎድጓድ ስሰማ እንደው እውነቱ የመጣ ይመስለኛል በመላእክት ታጅበህ ልባችን ልትመልስ እንዳዲስ ጠግነህ ግን የለህም ገና ለኔ አትታየኝም ካንተ ሌላ ዛሬ እንግዳም የለኝም። ወዴት አለህ ኤልያስ ኤልያስ ይላሉ ደጋግመው ቀን ቆጥረው ጠብቀው ትመጣ ይሆናል ምናልባት ስተጋ እስከዛ ላይ ያለው መምጫህን ፍለጋ የትንቢትን ፊደላት ቁጥራዊ ቀመራት ገድለ ቅዱሳን ሳነብ በብልሃት የኔው አባት ኤልያስ የኔው ነብይ ኤልያስ መምጫህ ስምንት ናት። እናም አንድም በየንግሱ እንደ ዳዊት ስዘል አርጅቻለሁና ና ኤልያስ ብቅ በል ኤልያስ በሞት አልቅጣ ጥሎኛል ጠላቴ ከሕግ ስወጣ